የዛሬው ቱቶሪያል ማይክሮሶፍት ፕሮጀክት ወይንም ኤምኤስ ፕሮጀክት የሚል ይሆናል። ስለ ኤምኤስ ፕሮጀክት ሶፍትዌር ነው። ከዛ በፊት ግን አንድ አጥር ያለች ቃል ስለ ሶፍትዌር እንናገር። ሶፍትዌር ማለት በእንግሊዘኛው it's a set of instructions for the hardware to do a certain job። ሃርድዌሩ አንድን ስራ እንዲሰራ የሚሰጡት ትእዛዛቶች ወጥ የሆነ ትእዛዛት ነው። ህጉን የጠበቀ ስርዓቱን የተከተለ ብዙ ጊዜ ተለምቶበት የሚሰሩ አፕሊኬሽኖች ናቸው ወይንም ሲስተሞች ናቸው። ሶፍትዌር እንግዲህ በሁለት ዋና ዋና ክፍፍሎች ወይንም ቱ ቤዚክ ሜጀር ዲቪዥንስ አሉት። ሲስተም ሶፍትዌር የሚባልና አፕሊኬሽን ሶፍትዌር የሚባለው ነው። እኛን ዛሬ የሚያገባን ወይንም ዛሬ የምንመለከተው ማይክሮሶፍት ፕሮጀክት የተባለው ሶፍትዌር ስለሆነ እዚህ ጋር እናየዋለን። እሱ በማን ስር ነው ያለው? በአፕሊኬሽን ሶፍትዌር ስር ነው ያለው። ሲስተም ሶፍትዌሮች እንደ ኦፕሬቲንግ ሲስተም እንደ ለምሳሌ ማይክሮሶፍት ዊንዶውስ ወይንም ዩኒክስ የፈለገው ሊሆን ይችላል፣ እነዛን ይመለከታል። አፕሊኬሽን ሶፍትዌሮች ደግሞ ጥቅም ላይ የምንገለገልባቸው ለምሳሌ እዚህ ስር ቤዚክ ሶፍትዌሮች ወይንም ቤዚክ አፕሊኬሽን ሶፍትዌሮች ስር እንደምናየው ማይክሮሶፍት ወርድ፣ ኤክሴል፣ አክሰስ እና ማይክሮሶፍት ፓወርፖይንት ነው። በሌላው አፕሊኬሽን ሶፍትዌር ዘርፍ ደግሞ ያለው ፕሮፌሽናል የተባለው ነው። ፕሮፌሽናል ስሙ እንደሚያመለክተው ፕሮፌሽናል ስራዎች የምንጠቀምባቸው እንደ ኤስፒኤስኤስ፣ እንደ ፒች3፣ እንደ አውቶካድ እንዲሁም ማይክሮሶፍት ፕሮጀክት አይነት ሶፍትዌሮችን ያጠቃልለው ነው። አሁን እንግዲህ ወደ ማይክሮሶፍት ፕሮጀክት እንገባለን። መጀመሪያ ከዚህ እንውጣ። ማይክሮሶፍት ፕሮጀክት የሚለው ስሙ እንደሚያመለክተው ከፕሮጀክት ጋር የተገናኘ ነው። ፕሮጀክትን የምንሰራበት ሶፍትዌር ነው። ፕሮጀክት ጋር ምን ማለት ነው? እስቲ ስለ ፕሮጀክት አንድ ነገር እንበል። ፕሮጀክት እዚች ጋር እንደምናየው የእንግሊዘኛው አጠር ያለ ዲፊኒሽኑ it's a temporary endeavor undertaken to create a unique product or service ምንድነው ማለት ነው? በእቅድ የሚሰራ የተወሰነ ጊዜ የተመደበለት በተወሰነ ባጀት ወይንም ወጪ የሚጠናቀቅ እና አሁንም በተወሰነ ሪሶርስስ ወይንም ግብአቶች የሚከናወን አንድን ምርት ለማምረት ሊሆን ይችላል፣ ህንጻ ለመገንባት ሊሆን ይችላል፣ አገልግሎት ለመስጠት ሊሆን ይችላል፣ ገደብ የለውም። ግን እነዚህን ስራዎች ለመስራት የሚወጠን የስራዎች ስብስብ ጥርቅም ነው ብለን ማለት እንችላለን። ስለዚህ ኤምኤስ ፕሮጀክት የተባለው ሶፍትዌር ይህንን ፕሮጀክት የምንመራውን ፕሮጀክት በተወሰነለት የጊዜ ገደብ ባጀትና ግብአቶች እንድናጠናቀቅ፣ እንድንከታተለው፣ እንድንቆጣጠረው የሚረዳን ብዙ አይነት ፊቸሮች ያሉት ሶፍትዌር ነው። በጥልቅ በኋላ እናየዋለን። አሁን እስቲ ስለ ፕሮጀክት ኮምፖነንቶች ፕሮጀክት ስንል ሶስት ዋና ዋና ዲቪዥኖች አሉት። ማለት ፕሮጀክትን የሚመሰርቱት ሶስት ዋና ዋና ነገሮች አሉ። እዚህ ጋር እንደምናየው ታስክስ፣ ታይም እና ሪሶርስ። ታስክስ የምንለው እንግዲህ ቅድም ፕሮጀክትን ስንተነትነው ገልጸናል። የስራዎች ስብስብ ነው ብለናል እና እያንዳንዷ ጥቃቅኗ ስራ እያንዳንዷ ስራ ፕሮጀክቱን አንድን ፕሮጀክት ተዋጥተው የሚሰሩት ትናንሾቹ ስራዎች ታስክስ ይባላሉ። ሪሶርስ ደግሞ አንድ ፕሮጀክት ላይ የሚመደቡት ለምሳሌ ሰዎች ሊሆኑ ይችላሉ፣ እቃዎች፣ ኢኩዊፕመንት፣ ማቴሪያልስ ወይንም ኢቭን አገልግሎት ሊሆን ይችላል። ሪሶርሶች ናቸው ምንላቸው።
ታይም ደግሞ ያው ይሄንን ዲፋይን ማድረግ ያስፈልግም ግን ቅድም እንደተባለው አንድ ፕሮጀክት በተወሰነለት ጊዜ የሚጠናቀቅ ነው ብለናል እና ያ ጊዜ ነው ታይም ስለዚህ የፕሮጀክቱ ኮምፖነንት የፕሮጀክቱ አካል ነው ማለት ነው እንዳልነው በሶስት አካላቶች ይከፈላል ወይንም ሶስት ሜጀር ኮምፖነንቶች አሉት ማለት ነው ስለዚህ እንግዲህ ቅድም እንደተባልነው ማይክሮሶፍት ፕሮጀክት ይሄንን ፕሮጀክት እንድንቆጣጠር ፕላን ያደረግንለት እዚህ ጋር ዩዝስ ኦፍ ማይክሮሶፍት ፕሮጀክት ባጭሩ ተገልጿል ሼጁልና ፕላኒንግ እንድናደርግ ማንኛውም ስራ ያለ እቅድ አይሰራም ያንን እቅድ ደግሞ ግልጽ በሆነ መንገድ በማምታታም መንገድ ወደፊት ፕሮጀክታችንን እያየነው አቀደነው እየተከታተልነው እየተቆጣጠርነው እንድንሰራ የሚያግዘን በቀላሉ እንድንሰራበት የሚያግዘን አንድ ሶፍትዌር ነው ስለዚህ እዚህ ጋር ዲፊኒሽኑን እንደምናየው በእንግሊዘኛ Microsoft Project is a project management software which is designed to assist business personnel or project managers in developing plans, assigning resources or tasks, tracking progress, managing budgets and analyzing workloads. ይሄ እንግዲህ ቅድም የተነጋገርነው ነገር ነው ስራው ከመጀመሩ ወይንም ከመታቀዱ አንስቶ ከተጀመረና እስኪያልቅ ድረስ እየተከታተልን እንድንከታተል ማኔጅ እንድናደርግ በቀላሉ የሚያግዘን ሶፍትዌር ነው ጊዜና ታይም ይቆጥብልናል እና ከዛም በላይ ደግሞ ማይክሮሶፍት ፕሮጀክት በጣም ቀላል ነው ለመጠቀም የአንድ የማይክሮሶፍት ፕሮጀክት የማይክሮሶፍት ኦፊስ አካል ነው ብዙ ጊዜ የምንጠቀምባቸው እንደ ወርድ አይነቶቹ በእንደዛ አይነት ፎርማት የተሰራ ለመጠቀም በጣም ቀላል የሆነ ነው ፕላስ ደግሞ ስታንዳርድ ነው ቢዝነስ ፐርሰናሎች ወይንም ፕሮጀክት ማኔጀሮች እንዲጠቀሙበት ጊዜው ወይንም ታይሙ በአሁኑ ሰዓት ያስገድናል ለምሳሌ በደብዳቤ ለመጻፍ ወር ጽሁፎችን ለመጻፍ አሁን ወርድና ወር እነዚህ አይነት ሶፍትዌሮችን መጠቀም እንዳለብን ሁሉ የእጅ ጽሁፍና የታይፕ ራይቲንግ ኦልሞስት ቀርቶ በወርድ መጻፍ ስታንዳርድ እንደሆነ ሁሉ ፕሮጀክቶችን መቆጣጠር ደግሞ በማይክሮሶፍት ፕሮጀክት ወይም ማይክሮሶፍት ኦፊስ ፕሮጀክት እንዲሰራ የጊዜው ሁኔታ አስገዳጅ ሆኗል ስለዚህ የጊዜው ስታንዳርድ ነው ማለት እንችላለን ለማንኛውም ጥቅሞቹን በአጭሩ እንደዚህ መግለጽ አንችልም ስንሄድበት እናያለን እንዴት እንደምንጠቀም